እነዚህን ዊዝድሮዎች የተቀበልኩት ባለፈው በሰራውላችሁ ሚፓስ በሚባለው አፕሊኬሽን ነው። እናንተም በቀላሉ ሰርታችሁ ዊዝድሮ ማዘዝ እና ዊዝድሮዋችሁን መቀበል ትችላላችሁ ማለት ነው። በባይናንስ እንዲሁም በብዙ ኤክስቼንጆች ይከፍላል። ከፈለጋችሁ በአድሬስም መላክ ትችላላችሁ። ሶ ፉል ፕሮሰስ ዊዝድሮ እንዴት እንደምታደርጉ ማሳያችሁ ይሆናል። ከዚህ በፊት ደግሞ እንዴት መስራት መመዝገብ እንደምትችሉ ደግሞ የሰራው ቪዲዮ አለ። እዚህ ጋር የምታዩትን ተምኔል ገብታችሁ ዩቲዩብ ላይ ፈልጉት፣ ወይም ደግሞ የኮመንት የመጀመሪያው ሴክሽን ላይ አስቀምጥላችኋለሁ ማለት ነው። የቪዲዮ ሊንክ ገብታችሁ ማየት ትችላላችሁ። ዘንድ ቬሪፋይ ካደረጋችሁ በኋላ ስራውን ሰርታችሁ ደግሞ ሲሰጣችሁ ዶላራችሁን ወይም ደግሞ ዊዝድሮ ለማድረግ ስትፈልጉ ተመልሳችሁ መጣችሁ ይህን ቪዲዮ ማየታችሁን አትርሱ። እንደምታዩት እንደዚህ የተለያዩ ትራንዛክሽኖችን የተቀበልኩት ከሚፓስ አፕሊኬሽን ነው። ምንም አይነት ዲፖዚት ምንም አይነት ኢንቨስትመንት ሳላደርግ ማለት ነው። እንዴት እንደምትሰሩ ወደ በኋላ ማሳያችሁ ሲሆን የሰራነውን ደግሞ እንዴት ማውጣት እንችላለን እኔ ከዚህ በፊት ያወጣሁትን ማሳያችኋለሁ። እንደገና ደግሞ በድጋሚ እያወጣውም የማሳያችሁ ይሆናል ማለት ነው። ጋይስ እስከ ቪዲዮ መጨረሻ ድረስ መቆያታችሁን አትርሱ። ለቻናላችን አዲስ ከሆናችሁ እንዲሁም ይህን ቪዲዮ ለመጀመሪያ ጊዜ ያያችሁ ከሆነ ሜክ ሹር ይህን ቪዲዮ ላይክ ማድረጋችሁን እንዲሁም ሰብስክራይብ ካላደረጋችሁ ምን ትጠብቃላችሁ? ሁላችሁም ሰብስክራይብ እያደረጋችሁ ቀጥታ ወደ አሰራሩ ወይም ደግሞ ዊዝድሮው እንዴት ማድረግ ትችላላችሁ የሚለውን አሳያችኋለሁ ማለት ነው። 3 ሰከንድ ልስጣችሁ። ሰብስክራይብ እና ላይክ እንዳደረጋችሁ ተስፋ አደርጋለሁ። አሁን ቀጥታ ወደ ዊዝድሮ አደራረጉ እንገባለን ማለት ነው። የመጀመሪያው ስቴፕ የሚሆነው ምንድነው? ወደ ሚፓስ አፕሊኬሽናችን እንሄዳለን። ሚፓስ አፕሊኬሽን ላይ የሰራነውን የምናየው እዚህ ጋር አቬሌብል አሴት የሚለው ላይ ነው ማለት ነው። የሰራነውን ምን ያክል ነው አማውንት የሚለውን እዚህ ጋር ማየት እንችላለን። እኔ ከዚህ በፊት እዚህ ሚፓስ አፕሊኬሽን ላይ በጣም ብዙ ትራንዛክሽኖችን አድርጌያለሁ። ለምሳሌ ያክል እሱንም የማሳያችሁ ይሆናል። እዚህ ጋር ባላንሴ እንደምታዩት 2.2 ኤምኢሲ ነው ያለኝ አሁን ላይ። እሱን ነው ዊዝድሮ እያደረኩ የማሳያችሁ ማለት ነው። ስለዚህ በጣም አሪፍ የሆነ የኦንላይን ስራ ነው። እንዴት በቀላሉ እንደምትሰሩትም መጨረሻ ላይ ትንሽ የሆነ ኮርስ እሰጣችኋለሁ ማለት ነው። ከዚህ በፊት ያወጣሁትን ለማየት እዚህ ጋር ትመጣላችሁ። ዘንድ ወደ ላይ ከፍ ካደረጋችሁ በኋላ ምን የሚል ታገኛላችሁ ማለት ነው። ሪከርድ የሚል አለ። መጀመሪያ ቶከን ነው። ቶከን የሚለው ላይ ከገባችሁ በኋላ ሪከርድ የምትለዋን እነካለን። እንደምታዩት ትራንዛክሽናችንን እዚህ ጋር ማየት ትችላላችሁ። የመጀመሪያው 4.9 ኦልሞስት 5 ኤምኢሲ ማለት ነው። 4.98 ኤምኢሲ ኦልሞስት 5 ማለት ነው። እንደገና ደግሞ እዚህ ጋር 1 ኤምኢሲ ዊዝድሮ ማድረግ ይችላል ማለት ነው። ይሄ በአጠቃላይ 6 ኤምኢሲ ይሆናል። 6 ኤምኢሲ ማለት ደግሞ አሁን ባለው በዶላር ሬት $30 ማለት ነው። $30 ሲባዛ በ160 ብር እንኳን ብታባዙት በ160 ብር እንኳን ብታባዙት ስንት ይመጣል ማለት ነው? 4800 ብር ይመጣል ማለት ነው። ስለዚህ በቀላሉ 4800 ብር መስራት ይችላል። ይሄን ቪዲዮ ፖስት ካረኩላችሁ በኋላ ማለት ነው። ስለዚህ እናንተም አሁን መስራት ትችላላችሁ። ኦንሊ $6 ብቻ አይደለም መስራት የምትችሉት። $6 መስራት የምትችሉ ቬሪፋይ ስላደረጋችሁ ብቻ ነው ማለት ነው ጋይስ። እንግዲህ እንደዚህ ኤምኢሲ አቬሌብል አሴታችሁ ላይ ከገባላችሁ በኋላ ሚኒመም መሸጥ የምትችሉት 1 ኤምኢሲ ነው። 1 ኤምኢሲ ደግሞ አሁን ባለው ሬት $6 ነው። ሊጨምር ይችላል እየተባለ እየተወራ ነው። ሊጨምር ስለሚችል አሪፍ ነው ማለት ነው። ስለዚህ 1 ኤምኢሲ $6 ነው። ይሄኛው ደግሞ ስንት ነው? 2 ኤምኢሲ ነው ያለን። 2 ኤምኢሲ which means $12 ማለት ነው። ስለዚህ ይሄን እየሸጥን አብረን እናያለን ማለት ነው። መጀመሪያ ምን እናደርጋለን ለመሸጥ? እዚህ ጋር እንግዲህ ምን የሚል አለ? ኤክስፕሎየር የሚል አለ ማለት ነው። እቺኛዋን ኤክስፕሎየር የምትሏን አንድ ጊዜ ክሊክ እናደርጋለን ማለት ነው። ኤክስፕሎየር የምትሏን ክሊክ ካደረግን በኋላ እንደዚህ ያመጣልናል። ስለዚህ ወደ ላይ ከፍ ካደረጋችሁ በኋላ ትራንዛክሽን የምትላለች እዚህ ጋር የምትወጥ እቺ ትራንዛክሽን የምትሏን አንድ ጊዜ ክሊክ እናደርጋለን። ክሊክ ቱ ጆይን የምትለው ኦፕሽኗን እንነካለን ማለት ነው። እንግዲህ እንደዚህ ነው የሚያመጣላችሁ። መጀመሪያ ኤክስፕሎየር የምትሏን ከነካችሁ በኋላ እንዲሁም ደግሞ ክሊክ ቱ ጆይን የምትሏን ከነካን በኋላ እንደዚህ ያመጣልናል ማለት ነው። እዚህ ጋር ምን የምትሏን ትነካላችሁ? እዚህ ጋር የምታዩትን የሚፓስ አይከኗን ትነካላችሁ ማለት ነው። እሷን ስትነኩ እንደዚህ ሎድ ያደርጋል። ከዛም በኋላ አውቶራይዝ አድርጉ ነው የሚለን። መጀመሪያ ፐዝል ይመጣልናል። ያንን ፐዝል በሚገባ እናስገባለን። ዘን አውቶራይዝ እንድናደርግ ኔክስትን ሆም ፔጅ ይመርጥልናል። እንደምታዩት ፐዝሉ መጥቷል። ሰዎችን እናመጣና እዚህ ጋር ግጥም እናረጋታለን በሚገባ ማለት ነው። ከዛም በኋላ አውቶራይዝ እንድናረግ እንደዚህ ያመጣልናል። እቺን ኮንፊርም እንልና ከስር ምን የምትላለች? ኮኔክት የምትላለች። ስለዚህ እቺ ኮኔክት የምትሏን አንድ ጊዜ እነካና በሚገባ አውቶራይዝ እናረጋለን። እንደምታዩት አውቶራይዜሽን ሰክሰስፉሊ ብሎኛል ማለት ነው። አሁን በሚገባ ድጋሚ ክሊክ ቱ ጆይን የምትሏን ትራንዛክሽን የምትሏን ነክተን እንገባለን። እዚህ ጋር ከገባን በኋላ እንግዲህ እንደምታዩት ኤምኢሲ የምንሸጥበት ቦታ ላይ ገብተናል ማለት ነው። ይሄ ዌብ ወይም ደግሞ ይሄ ሳይት እንደምታውቁት ምን ላይ ነው ያለው? እዛው ኤምኢሲ የሚፓስ ፕላትፎርም ላይ ነው ያለ ሳይት ነው። ስለዚህ ምንም አይነት የሪስኪ የሆነ ነገር የለውም ማለት ነው። ስለዚህ ለመሸጥ አሁን እንደምታዩት እዚህ ጋር $6 ነው አሁን ያለው ሬት።
እዚህ ጋር ማየት ይችላላችሁ ያለው ሬት ማለት ነው። ዩኒቲ ፕራይስ የሚለው ላይ አንድ ኤምኢሲ $6 ነው የሚሸጠው። ይሄኛው ሰውዬ ደግሞ ሊሚቱን እዚህ ጋር ማየት ይችላላችሁ። ሚኒመም ሊሚቱ ከአንድ ኤምኢሲ እስከ 33 ኤምኢሲ ድረስ ይገዛል ማለት ነው። እንዲሁም ደግሞ ባይናንስን ብቻ ነው የሚጠቀመው። ኦንሊ ባይናንስ ይላል። ሌሎችም ወደ ላይ ከፍ ስታደርጉ ቢትጌትም አለ እንዲሁም ደግሞ አሬስ በመጠቀም ምናምን የሚሉ ነገሮች አሉ። ስለዚህ እኔ ጀስት ለእናንተ ለማሳየት ስለሆነ መጀመሪያ ምን ማድረግ ይኖርባችኋል? እዚህ ጋር አድሬሳችሁን ሴት ማድረግ ይኖርባችኋል፣ ወይም ደግሞ ትራንዛክሽን የምትፈጽሙበትን አድሬስ ሴት ማድረግ ይኖርባችኋል። እሱን አድሬስ ሴት ለማድረግ እዚህ ጋር የሶስት ሰረዝ ምልክቷን አንድ ጊዜ ትነካላችሁ ማለት ነው። እችን የሶስት ሰረዝ ምልክት ከነካችሁ በኋላ እዚህ ጋር ምን የሚላለ ፐርሰናል ሴንተር የምትላለች። እቺ ፐርሰናል ሴንተር የምትለዋን ትነካላችሁ። ዘንድ ፐርሰናል ሴንተር የምትለዋን ከነካም በኋላ ወደ ላይ ከፍ ስታደርጉ ምን የሚላለ ፔመንት ሜትድ ማናጅመንት የምትል እዚህ ጋር ትመጣላችኋለች ማለት ነው። እቺን ፔመንት ሜትድ ማናጅመንት የምትለዋን አንድ ጊዜ እንነካለን። እሱን ከነካም በኋላ እንደምታዩት ፔመንት ሪሲቭድ አሬስ የሚላለ እዚህ ጋር የፕላስ ምልክት ነው። ለእናንተ እዚህ ጋር የምታዩትን አያመጣላችሁም፣ ቢኮዝ እኔ የምጠቀመው አሬስ ስለሆነ ነው። ስለዚህ እናንተ ምን ታደርጋላችሁ? እቺ የፕላስ ምልክቷን ጀስት ፔመንት ሪሲቪንግ አሬስ የምትለዋን አንድ ጊዜ ትነካላችሁ። ዘን እዚህ ጋር ከረንሲ ምረጥ ይለኛል። ስለዚህ ይሄን ነክተን ዩኤስዲቲ እናደርገዋለን። ከዛም በኋላ እንጠብቀዋለን ማለት ነው። ከተወሰነ ሰከንድ በኋላ ወደ ኔክስት ፔጅ እንደዚህ ሪዳይሬክት ያደርገናል። ስለዚህ እዚህ ጋር ምንድነው መጀመሪያ ላይ ስማችሁን ያመጣልናል። እዚህ ጋር ስማችሁን በዚህ መንገድ ያመጣላችኋል። ዘን ቼኑን ምረጡ ይላል። ኤአርሲ 20 ነው የሚለው። ቺኛዋን ቲአርሲ 20 ማድረግ ይችላላችሁ። በዚህም መግባት ይችላላችሁ። ጀስት እኔ ቲአርሲ 20 ያደርገዋለሁ ማለት ነው እንደዚህ። ከዛም በኋላ እዚህ ጋር አድሬሳችሁን ፔስት ታደርጉለታላችሁ። የቲአርሲ 20 አድሬሳችሁን አመጣችሁ እዚህ ጋር ጫን ትሉና ፔስት ምትሉን ነክተን ፔስት ታደርጉለታላችሁ። ኤክስቼንጅ የአድሬሳችሁ ያለበት ኤክስቼንጅ ባይናንስ ከሆነ ባይናንስ ትሉታላችሁ እዚህ ጋር ገብታችሁ ማለት ነው። ኦኬክስ ከሆነም ኦኬክስ ትሉታላችሁ፣ ባይቢት ከሆነም ባይቢት ትሉታላችሁ። ግን ይሄ ኦፕሽናል ነው፣ አለመሙላትም ትችላላችሁ ማለት ነው። ስለዚህ ጀስት ወደ ኔክስት ስቴፕ ከሄዳችሁ በኋላ ይሄኛውን ከሞላችሁለት በኋላ ምን የምትላለች ከስር ኮንፊርም የምትላለች። ይህን ኮንፊርም የምትለዋን ነክተን ፐዝል ይመጣልናል። ያንን ፐዝል ነክተን እንደ ቅድሙ አውቶራይዝ እናደርግና ያልቃል ማለት ነው። እኔ ኦልሬዲ እዚህ ጋር ስላለኝ ሌላ አድሬስ አድ አላደርግም። ጀስት በዚህኛው እየሸጥኩ አሳያችኋለሁ ማለት ነው። ስለዚህ ቀጥታ ወዴት ነው የሚሄደው? አሁን ለመሸጥ ወደማገኘው ሰው እሄዳለሁ ማለት ነው። እንደምታዩት ወደ ተመልሼ ወደዛ ወደምንሸጥበት ቦታ እመለሳለሁ። ዘን እዚህ ጋር እንደምታዩት ከ0.8 ኤምኢሲ ጀምሮ የሚገዛ ሰው አለ። ስለዚህ $6 ነው። ለዚህኛው ሰውዬ ሴል ብዬ ኦርደር አቀርብለታለሁ ማለት ነው። ስለዚህ ስንት ነው የምትሸጠው ነው የሚለኝ። ስለዚህ እኔ ለእናንተ ለማሳየት ስለሆነ ኦልሬዲ ያለኝን ሙሉን እየሸጥኩ ነው የማሳያችሁ። ስለዚህ 2 እለዋለሁ ማለት ነው። $2 ነው የሚሸጠው ብዬ 2 ኤምኢሲ ነው የሚሸጠው ብዬ እንደዚህ ያስቀምጥለታለሁ። ከላይ ኤምኢሲውን ከስር ደግሞ እንደምታዩት $12 ብሎ ያመጣልኛል ማለት ነው። ስለዚህ ይሄ አሪፍ ነው። ስለዚህ ከስር ኮንፊርም ምትላለች። ኮንፊርም ምትለዋን ነክቼ እዚህ ጋር ኮንፊርም አደርጋለሁ ማለት ነው። ከዛም በኋላ እንደዚህ ያመጣልናል። ስለዚህ ጎቶ አውቶራይዝ ምትለዋን ነክተን እንደ ቅድሙ አውቶራይዝ እናደርጋለን ማለት ነው። ኮኔክት እንለዋለን። ዘን ሎድ ካደረገ በኋላ አውቶራይዝ ሰክሰስፉሊ ይለኛል ማለት ነው። እንደምታዩት አውቶራይዜሽን ሰክሰስፉሊ ብሎኛል። ስለዚህ በጣም ቀላል ነው። አሁን ወደዛ እመለስና በድጋሚ አድሬስ ይልክልኛል ይሄ ሴለ ባየር። እነሱ በሚልክልኝ አድሬስ ወደ ላከልኝ አድሬስ እልክለታለሁ ማለት ነው። ዘን እሱ ደግሞ ቀጥታ ወደ ባይናንሴ ዲፖዚት ያደርግልናል ማለት ነው። እንግዲህ ድጋሚ ክሊክ ቱ ጆይን የምትለዋን ነክተን ስንመጣ እንደዚህ አይነት ነገር ያመጣልናል። ማይ ትራንዛክሽን የምትል ነገር ማለት ነው። እሷን ስነካ ቀጥታ ወደ ባየሩ ይወስድናል ማለት ነው። ይሄኛውን አንድ ጊዜ እንነካዋለን። እሱን ከነካም በኋላ እንደምታዩት ቀጥታ ወደ ፔጁ ያመጣናል ማለት ነው። ስለዚህ ሰውየው አክሴፕት አድርጎናል። አሁን የሚቀረው የኛ ድርሻ ነው። የኛ ድርሻ ደግሞ እንደምታዩት እዚህ ጋር አድሬስ ተልኮልናል። እቺን አድሬስ ነው ኮፒ የምናደርጋት። እቺን አድሬስ ኮፒ ካደረግን በኋላ ወደ ሚፓስ አፕሊኬሽናችን እንገባለን ማለት ነው። እንግዲህ ወደ ሚፓስ አፕሊኬሽናችን ከተመለስን በኋላ ሴንድ የምትል ቦታ አለች እዚህ ጋር የምታዩት። ስለዚህ እቺ ሴንድ የምትለዋን አንድ ጊዜ እንነካለን። ሴንድ የምትለዋን ከነካን በኋላ እዚህ ጋር ሪሲቪንግ አድሬስ ይላል። ቅድም ኮፒ ያደረግነውን ማለትም ባየሩ የላከልንን አድሬስ እናስገባለታለን። እዚህ ጋር አማውንት ደግሞ 2.2 ነው 2.2 ነው ላክ ያለኝ። ስለዚህ እዛ ጋር አለ ማለት ነው። ይሄ ኦፕሽናል ነው። ሚም ኮይን ምናምን የሚለው ኦፕሽናል ነው። ስለዚህ ከስር ኔክስት የምትል ትመጣለች ማለት ነው። እዚህ ጋር እንደምታዩት ይሄንን ነው የምታስገባው ይለኛል ማለት ነው። ስለዚህ ገብተን እዛ ላይ በድጋሚ ቼክ እናደርጋለን ማለት ነው። ቼክ ለማድረግ እንመለስና ስንት ነው የሚለው ፕሊዝ ትራንስፈር ይላል። ዘ ፎሎዊንግ ስንት ነው የሚለኝ ማለት ነው 2.04 ነው የሚለኝ። ስለዚህ ድጋሚ እንገባና እናስተካክላለን ማለት ነው። 2.4 ብለን እንጽፍለታለን። ዘን እዚህ ጋር ኔክስት የምትለዋን አንድ ጊዜ እንነካለን ማለት ነው። እዚህ ጋር ኮንፊርም የምትል ኦፕሽን አለች። እቺን ኮንፊርም የምትለዋን እንነካለን። ዘን ፓስወርዳችሁን አስገቡ ይላል። እሱን ካስገባን በኋላ እንደምታዩት ትራንዛክሽኑን ኮምፕሊት ያደርግልኛል ማለት ነው።
እንጠብቀዋለን የተወሰነ ሰከንድ። እንደምታዩት እንደዚህ ትራንዛክሽኑን ኮንፊርም ካረገልን በኋላ ይሄን ስክሪንሻት እናነሳለን፣ ቢኮዝ መላክ ስላለብን ለባየሩ ማለት ነው። ስለዚህ ቀጥታ ወደ ዌብሳይቱ እንመለሳለን። እዚሁ ላይ ነው ዌብሳይቱ ያለው፣ ሌላ ብሮዘር ከፍቶ ስለሆነ ማለት ነው። ስለዚህ እዚህ ጋር ከመጣን በኋላ ምን የምትለዋን እንነካለን ማለት ነው። ወደ ላይ ከፍ አድርገን እዚህ ጋር ቻት የምትል ኦፕሽን አለች ማለት ነው። እቺ ቻት የምትለዋን እንነካለትና ቀጥታ እንልክለታለን ስክሪንሻቱን። ሰውየው በባይናንስ አይዲ ተጠቅሞ ሊሆን ይችላል፣ እንዲሁም ደግሞ ያስገባውትን የባይናንስ አድሬስ ተጠቅሞ ሊሆን ይችላል። ቀጥታ ዲፖዚት ያደርግልናል። ፎቶውን መላክ ስለሚኖርብን ፎቶውን እንልክለታለን ማለት ነው። እንደዚህ ከፍ አድርገን ሰሚት የምትለዋን እንልክለታለን። ቀጥታ ሰውየው ጋር ይገባል ማለት ነው። ይሄ ፎቶ እንግዲህ ለሰውየው ከላክንለት በኋላ ስክሪንሻቱን ቀጥታ እዚህ ጋር ኖቲፊኬሽን መጥቶልኛል ማለት ነው። እንደምታዩት $12 የው ሪሲቭ አድርገሃል ብሎ ኖቲፊኬሽን ቀጥታ ይመጣላችኋል እንደዚህ ማለት ነው። ስለዚህ ይሄኛውን ዲቴል ገብቼ ደግሞ ውስጥ ባይናንስ ላይ ያሳያችኋለሁ ማለት ነው። ይኸው እንደምታዩት እንግዲህ ሪፍሬሽ እያደረኩ ያሳዩዋችሁ ነው። $12.04 ወይም ዩኤስዲቲ መቀበል ችያለሁ ማለት ነው። ይሄንን ደግሞ ስታባዙት በ160 ብር 1990 ብር ይመጣል ማለት ነው። ስለዚህ በዚህ መንገድ ነው መስራት የምትችሉት። በጣም ቀላል ኢዚ የሆነ የኦንላይን ስራ ነው እንደነገርኳችሁ። ቬሪፋይ ማድረግ ነው ከእናንተ የሚጠበቀው ጋይስ። ቬሪፋይ አድርጋችሁ ጥያቄ ካላችሁ መጠየቅ ትችላላችሁ። እኔን በጣም ኢዚ ነው ለመስራት። እንደምታዩት እንግዲህ $12 እየሸጥኩ አሳይቻችኋለሁ። ከአሁን በኋላ አይሰራም አይከፍልም የሚል ቪዲዮ ማየት አልፈልግም። ቢኮዝ ለምንድን ነው የማይሰራ? የማይከፍል ከሆነ ለእናንተ ቪዲዮ እየሰራው ፖስት ማድረግ የሚኖርብኝ ማለት ነው። ስለዚህ በዚህ መንገድ መስራት መሳተፍ ትችላላችሁ ማለት ነው ጋይዝ። የዚህን የኦንላይን ስራ ቀላል ኢዚ የሆነ ቪዲዮ ሰርቼ ፖስት አድርጌላችኋለሁ። የቪዲዮ ሊንክ ከስር ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ወይም ደግሞ የኮመንት የመጀመሪያው ሴክሽን ላይ ሊንኩን አስቀምጥላችኋለሁ። ካለበለዚያም ደግሞ ይሄንን ቪዲዮ ተምብኔሉን ቼክ አድርጋችሁ ማየት ትችላላችሁ። በቀላሉ ናሽናል አይዲ ስላላችሁ ብቻ $7 መስራት ትችላላችሁ የሚል ቪዲዮ ነው ተምኔሉ። ስለዚህ ገብታችሁ ፉል ቪዲዮን እዩት። እንዴት ቬሪፋይ እንደሚደረግ እዩ፣ እንዴት መስራት እንደምችሉ ፉል ቪዲዮ ነው የሰራሁት። ገብታችሁ ማየት ትችላላችሁ፣ መስራት ትችላላችሁ። ዊዝድሮ ልታደርጉ ስትሉ ደግሞ ተመልሳችሁ መጣችሁ ይህን ቪዲዮ እዩና ዊዝድሮ አድርጉ ማለት ነው። በጣም ቀላል ነው። የዛሬው ቪዲዮ ይህንን ይመስል ነበር። እንደወደዳችሁት አልጠራጠርም። ቪዲዮ ከተመቻችሁ ሜክ ሹር ላይክ ማድረጋችሁን። በሌላ አሪፍና ምርጥ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበል። ፒስ አውት።